ሀገሬ ልጆች የእናቴ ቤት ላሳያችሁ። ይህ ሆቴል ማለት ነው ለብዙ አመታት የሰራችበት ነው። በጣም የምትወደው እናቴ በጣም ፍላወሮች ትወዳለች፣ አትክልቶች በጣም ነው የምትወደውና ላስጎበኛችሁ እፈልጋለሁ። እንደምትወዱት እርግጠኛ ነኝ። ይህ ሆቴል መቀሌ ውስጥ ነው የሚገኘው። የልጆች መጫወቻ አለው፣ የባህል ምግብ ቤት አለው፣ እንደ ክለብ ብትሉ ሁሉ ነገር የተሟላለት ነው። እንደምትወዱት እርግጠኛ ነኝ። ላሳያችሁ ንግባ። ይህ እንግዲህ ማለት ነው መግቢያው ነው። ዲዛይኑ እንደምትመለከቱት በባህላዊ አይነት ስታይል ነው የሰራችው። መብራቶቹ በጣም ነው የሚያምሩት። ስቲል እነሱም ለራሱ የባህላዊ አይነት ስታይል አላቸው። እንግባ። እንደነገርኳቸው አትክልት በጣም ትወዳለች። ይህ ቤት በጣም ብዙ አትክልት አለበት፣ ግሪን ኤሪያ ማለት ነው። ተከተሉኝ። ብዙ ዌዲንጎች አሉ እዚህ፣ ጋብቻዎች ምናምን ሲኖሩ ማለት ነው። ቅዳሜና እሁድ ወደዚህ መጥተው ፎቶ ይነሳሉ ምናምን። እዚህ ላይ ደግሞ ፋውንቴን አለ፣ በጣም የሚያምር ማለት ነው። ኦልራይት ከዛ እንሄዳለን ወደዚህ። ደግሞ ማታ ሲሆን ማለት ነው ቀይ መብራት ይበራል። በጣም ነው የሚያምረው። የልብ ቅርጽ ነው ምናምን። ፍቅረኛ ምናምን ካለቻችሁ መቀሌ ከሆናችሁ ይዛችሁ ነው። አሪፍ ቦታ ነው። ኦኬ ወደዚህ ስትገቡ ደግሞ ማለት ነው ይህ መግቢያ አለ። በጣም በቅርብ ጊዜ ክለብ ይሆናል። አውትዶር ክለብ እናደርገዋለን። ዲጄዎች ይኖራሉ። በጣም ትወዱታላችሁ። ሙገባ በሉ። ካምፕፋየር ደግሞ አለን እዚህ ላይ ማለት ነው። በጣም የሚያማምሩ መብራቶች አሉ። ካምፕፋየር አለ። የሆነ ደስ የሚል ሙድ ቫይብ ነው ያለው። ሙዚቃ አለ ምናምን። ይኸው አሜዚንግ። ኦኬ እንመለስ ወደዚህ ላሳያችሁ። ከዛ በኋላ ደግሞ እዚህ የኦፕን ኪችን ነው እንደምታዩት። ያው አሁን እየተሰራ ነው ያለው። እዚህ ላይ ፒዛ ምናምን ይሰራል። የምትፈልጉት ምግብ ኦርደር ስታደርጉ እዚህ ሼፍ ይኖራል ማለት ነው። ክለብ ብቻ ሳይሆን የሚገርም ምግቦችም ይኖራሉ። እንቀጥል ወደዚህ። ይሄኛው ደግሞ ሌላ ሴክሽን ነው which is የፋውንቴን ምድር ጋር ይሄ ውሃ አለ። ውሃ የሚወርድ ከዚህ ማታ ሲሆን መብራት ይወርዳል። የሚያምር ነው። በቃ ጸዴ። ኦልራይት ተዘጋጁ፣ ነግራችኋለሁ። ፍቅረኛችሁ እንግዲህ ይዛችሁ ከመጣችሁ እዚህ ላይ እንደዚህ ቁጭ ትልና ጅዋጅዌ እንደዚህ ይዘህ ምናምን እንዴት ነሽ የኔ ማር ሰላም ነው ቀንሽ እንዴት ነበር ምናምን የእናንተ ጉዳይ እኔ ለውበት። ኦኬ ሶ ይህ ይመስላል ይሄ። ከዛ ደግሞ በዚህም ስትሄድ ማለት ነው አዲስ እየተሰራ ያለ የዌዲንግ ማለት ነው። ይኸው ስቲቭ በዚህ መሄድ እንችላለን። አያልቅም ባይዘው ወይ ሶ አያልቅም። ከዚህ በላይ በጣም ብዙ አለ ወደ ላይ ማለት ነው የሚወጣ። እሱም እየተሰራ ነው የሚገኘው። አሁን ደግሞ ወደ ባህላዊ ምግብ ቤት ሁሉ ሰዳችሁ። ይህ ማታ ሲሆን መብራት ይኖርበታል። ያው የመቀሌ አንደኛ አውትዶር ክለብ ይህ ነው የሚሆነው። ልንገራችሁ ደግሞ ተክለ ማርያም ይባላል። እንደምታዩት ጀግና ነው በጣም ከልጅነት ጀምሮ የማውቀው ማለት ነው። ቴንክ ዩ ሶ ማች። በጣም ነው የምንወደው። ሰላም በላችሁ። ሰላም እያሳየኋቸው ነው። አሁን ደግሞ ወደ ባህላዊ ምግብ ቤት ልንገባ ነው። እዚህ ደግሞ የድምፅ ወያነ ቲም አሉ። ኦልራይት አሁን ወደ ባህላዊ ምግብ ቤቱ እየገባን ያለ ነው። እንደምታዩት ዲዛይኑ እንዳለ ብታዩ ማለት ነው ሁሉም በባህላዊ ነው የተሰራው። ሩፉ ይኛው ወንበሮቹ ከዛ እዚህ ደግሞ ስጋ ምናምን ሸጥበት ማለት ነው። ኦልራይት ከዛ እዚህ ደግሞ እንደምታዩት ሌላ ቦታ ነው። እዚህ አካባቢ ሽንት ቤቶች አሉ። እዚህ ያሉ ሽንት ቤቶች ይሄኛው ደግሞ ሁለተኛው ክለብ ነው የሚሆነው፣ አውትዶር ክለብ። በቅርብ ቀን ጠብቁ። ማርያምን ነው የምላችሁ። ትልቅ ዲጄ እዚህ ሴት ይኖራል ማለት ነው። ከዛ ይሄኛው ሙሉ በመብራቶች ድብልቅልቅ ነው የሚለው። የሚያምር ስፖት ይሆናል። መዝናኛ ከፈለጋችሁ፣ አየር ከፈለጋችሁ ቀን በቀን መምጣት ትችላላችሁ አለን። ከዛ ወደ ታች ስንወርድ ደግሞ ማለት ነው ተመልከቱት። እዚህ አሁን ልጆች ምናምን የሚጫወቱበት ቦታ ነው። ኦልራይት ደስ የሚል ቦታ አለ which is የልጆች መጫወቻ ነገር እዚህ አለ። ይሄኛው ከዛ ደግሞ እኛውም አለች
እዚህም ደግሞ አዲስ ሮለር ኮስተር እየተሰራ ነው ያለው። ይሄኛው እንደምታዩት ማለት ነው። ከዛ የሚያልቅ መሰላችሁ አይደል? አያልቅም። ኑ ላሳያችሁ። ኦልራይት ከዛ ወደታች እንወርዳለን። እዚህም ጋር እንደምታዩት የሚያምር ስዊሚንግ ፑል ይመስላል። ኦልሬዲ እየተሰራ ነው። ጨርሷል። ችግር የለውም። ዲዛይኑ በጣም ነው የሚያምረው። ቀስ በቀስም ይህ አውትዶር ፑል እንደምናደርገው እርግጠኛ ነኝ። ዲጄን እንጨምርበታለን። አውትዶር ባር ይኖረዋል። እናንተ መታችሁ ዋናችሁ እየዋኛችሁ እየጨፈራችሁ ምናምን ከፈለጋችሁ ከነፀሐይ በቀን ውስጥ ማታ ምናምን we're going to make it happen። የመቀሌ ዋና ከተማ ይህ ይሆናል። ማን አሚዝመንት ማለት ነው።